ሰው እንደፈለገው ያስብ፣ እንደፈለገ ማሰብ ይችላል። ብቻ ልንገራችሁ፣ ሰዎች ስለገመቱን የሚበላሽ ማንነት የለም አለ። እግዚአብሔር ብቻ የሚያውቀው ማንነታችን ላይ ነው መጨነቅ። እግዚአብሔር የሚያውቀው ማንነታችን ላይ እንጨነቅ፣ እንስራበት። ሰዎች ስለሚሉት ጉዳይ ግን ሰዎች አሉም አላሉም የሚፈጠርም የሚጨመርም የሚቀነስም ማንነትም ክብርም የለም። እንደዚህ ብሎ ማሰብ ሰው እንደመሰለው ያስባል። እንደመሰለው ነው የሚያስበው። ወሬ ሰምቶ ያስባል፣ እንደለመደው ያስባል፣ እንደ ቀድሞ ዕውቀቱ ያስባል፣ በመንፈሳዊ መጠኑ ልክ ያስባል፣ በእድሜው ልክ ያስባል። ሰው እንዳቅሙ ነው የሚያስበው። እንዳቅሙ ያስባል። ገል የሚያስበው በዚህ መጠን ነው ማለት ነው። በቃ እንደዚህ ብሎ ማሰብ። እኔ ንጹህ አይደለሁም ስጋው ደግሞ አልቀበልም ካላችሁ እስከምትሞቱ ድረስ አትነጹም። ሰው እስከሚሞት ከኃጢአት አያርፍም። ለስጋው ለደሙ ንጹህ ሰው ፈልግ ካላችሁኝ እኔ ከድንግል ማርያም በቀር አላገኝም። ኃጢአት ክፉ የሆነ አውሬ ነው፣ የባሰም በሽታ ነው። በተለይ ከቅዱስ ቁርባን የሚያስከለክለን ኃጢአት ምንድን ነው? 4 ኃጢአቶች አሉ። በልቡናው ልዩ ሐሳብ ያለበት ቢኖር አይቅረብ የተባለ በሐሳብ ኃጢአት ከሆነ የሰው ልጅ ስጋውን ተቀብሎ ወደ ደሙ ሲሄድ ራሱ ይበድላል። በዚያች ቅጽበት እንኳን የሰው ልጅ አይምሮ ኃጢአት አያቆምም። ቅዱስ ስጋውን ክቡር ደሙን የምንቀበለው የኃጢአት ይቅርታ ለማግኘት ከሆነ ከኃጢአት ንጹሕ የሆነ ይቀበል ማለት ምን ማለት ነው? ኃጢአተኛ ነን ብለን ስንናዘዝ ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአተኛ ተብሎ የተሰደበውን ስድብ ነው የምንሳተፈው። ቀኖና ስንቀበል ደግሞ ግርፋቱን እንሳተፋለን። ስንዴና ወይንን የለወጠ አምላክ እኛን አይለውጠንም ብላችሁ ታስባላችሁ? ቅዳሴ የመለወጥ ኃይል ያለው ቅዱስ ስጋውን ክቡር ደሙን የተቀበለ ሰው ነው የመንፈስ ቅዱስን ፍሬ ማፍራት የሚችል። ቶሎ ቶሎ ስንቀበል ሰይጣንን የማሸነፍ ኃይላችን እየጨመረን የሚሆን። ይህንን ስጋ ይህንን ደም ሳይገባው የበላው ሰው ቢኖር መቅሰፍትንና ፍዳን ለራሱ በላ። ለድሃ የማይመጸውቱ ሰዎች መቁረብ አይችሉም። እውነት ለመናገር አንድ ሰው ቂም ይዞ አይቆርብም። ያንተን ስጋና ደም ለመቀበል እንደ ቸርነት ካልሆነ እንደ በደላችን አይገባንም። እኔ እንደ መድኃኒዓለምን የምለምለው ሰው እጅ አትጣለኝ ነው ተሰማኝ ማለት ነው። ሰው እጅ እሱ መቼም ቸር ነው። አድቅቆም ቢሆን እንዳንጠረኛ አወላግዶም አቃንቶም ቢሆን እንዳረጋ ያረገኛል። ሰው እጅ ግን አይጣለኝ። ሰው ከባድ ነው። ሙላችሁን አይጣላችሁ አይጣለን። የሰው እጅ ከባድ ነው። አሁን የምነግራችሁን ነገር አድርጉት፣ እረፍት ታገኛላችሁ። በተጨነቃችሁ ጊዜ ሞባይላችሁን ከፍታችሁ የሆነ ነገር ወደ ማዳመጥ አትሄዱ። መዝሙረ ዳዊት መኪና ያላችሁ ሰዎች ካላችሁ መኪናችሁ ውስጥ እቤት እንዳለ ሁሉ መኪናችሁ ውስጥ ራሱ አንዱን ችሎ የማይወርድ አንድ መዝሙረ ዳዊት ቢኖራችሁ ጥሩ ነው። የሆነ ወረፋ እንኳን እስከምትጠብቁ የነዳጅ ወረፋም ሊሆን ይችላል አላውቅም። መኪና ውስጥ ናችሁ 3 መዝሙር ዘምሩ። መስሪያ ቤት ገብታችሁ ወረፋ እስኪደርሳችሁ አንድ መዝሙርም ዘምሩ፣ የዳዊትን መዝሙር። ይገርማችኋል፣ መንገዳችሁ ሁሉ ብርሃን ይሆናል። እውነቴን ነው የምነግራችሁ። ቀን ከተጠና 10 ገጽ ሌሊት የተጠናች 5 ገጽ ፍሬያማ ናት። የሚረብሽ የለም፣ ጸጥ ያለ ነው ሁሉ ነገር ማለት ነው። ጸሎትም ከቀን የሌሊት ዋጋ አለው። ታውቃላችሁ አይደል? እንቅልፍ እኮ መስዋዕት ነው። የሌሊት ቀን የሚጸለይ 10 20 30 ሰዓት ሌሊት የምትጸለየው አንዷ እንደ ንጹህ መስዋዕት ትወደዳለች። ለምን? እረፍታችን ሰውተን ነው የምንጸልያት። እረፍተ ሰውታን ትጸልይ ፍቅራችን የምንገልጥበት ነው። እንቅልፍ በጣም በምድር ላይ እኮ ሰው ለሰው ከሚጣፍጡ ነገሮች ዋነኛው እንቅልፍ ነው አይደለም እንዴ? የክርስቲያን ጋብቻም ይፈልጋል ሰው። አይገርማችሁም? የክርስቲያን ጋብቻም ይፈልጋል። ዘፈንም ያምረዋል። ይኸውላችሁ ሁሉንም እኮ ነው ተመልከተው። ከቤቱ መግባት ልብሱን ጥሎ መምጣት፣ ከሰርጉ መግባት የሰርግ ልብስ አውልቆ ጥሎ መምጣት፣ ቤተክርስቲያን ውስጥ እኖራለሁ ማለት ቤተክርስቲያናዊ ጋብቻን መጥላት፣ ቤተክርስቲያናዊ ጾምን መተው፣ ንስሐ አባቶቻችን እንዲያቃልሉልን መፈለግ ቀላል ነው። ችግር የለም እንዲሉን መፈለግ ማለት ነው። ራሳችን እንድንሽ በቃ አሁን ምንድነው ከበድ ያለ ቀኖና ከሰጡ ያካብዳሉ። ደግሞ ቀለል ያለ እንዲሁ የዘው እኮ ችግር ነው በእውነቱ ማለት ነው። ቀለል አድርገው ሲሰጡት ደግሞ እንዲሁ እኔ ህሊናዬ ሰላም አላገኝም። ንስሐ አባቴ ሰጥተውኛል፣ ሳምንት ብቻ ስለሰጡኝ እንደገና ልናዘዘው ብዬ ነው ብሎ ደግሞ ገዳም መሄድ ደግሞ ሲያቀሉዳ ስርዓተ ቤተ ክርስቲያንን አለመጠበቅ ያስወቅሳል። ሰው ገለን ያቃጠልን እኛ እኮ ነን። በሳት አቃጥለን የምንጨፍርባት ሀገር ኢትዮጵያ። ሰውን ገሉን አስከሬኑን የምናቃጥል በቁም። የሚገርማችሁ ነነዌ ውስጥ በንጉሱ ወይም ባለስልጣናቱ የተከፉበት ሰው በቁሙ እሳት ይቃጠል ነበር።
በሳት ይቃጠላል። ጽፈውታል የኔ ቤተክርስቲያን ታሪክ ጸሐፊዎች። ታዲያ በቁም ኢትዮጵያ ውስጥ አሁን በቁም እሳት አልተቃጠለም? አይቻለሁ እኔ። አሁን የተቃጠለበትን እኔ ቪዲዮውንም አይቼዋለሁ። ቦታውን ወይም ክልሉን ብናገር ዘረኝነት እንደሚመስል አልናገርም፣ የት እንደተቃጠለ። በቁሙ ሰው እየለፈለፈ የወንድ ልጅ ያለህ እያለ በድንጋይ ተወግረን ገለናል ከነነፍሱ። ሰው በቁሙ በአደባባይ ሰቅለን ገለናል። እኛው ነን ይሄን ሁሉ የምናደርገው ማለት ነው። ሴቲቱን ህይወቷ እያለ ነፍሰ ጡሪቱን ሆዷን ቀደን ጽንስ አውጥተናል። ጽንሱ ምን እንደሆነ እንይ ብለን ማለት ነው። ከዚች የተጸነሰው ሊያድግ አይገባውም ተብሎ እኛ ያላደረግነው እስኪ እንደው ምንድነው? እግዚአብሔር ያሳያችሁ። ያለ ስማችሁ ስም ሲያወጡላችሁ ደስ ይበላችሁ። ክብራችን ሲወርድ በአደባባይ ስንተች ቱግ የምንለው ነገር እባብም እኮ ካላየማ ደግ ነው፣ ሲያይ ነው እኮ ምላሱን የሚያወጣው። እኛም ስንነካ አሁን እባብን ቀስ አርጋቱ ጅራቱ ላይ ቁሙበት፣ እንዴት ነው የሚሆነው? በቃ እንደዚህ ይቅለበልባል ማለት ነው። አንዳንዱ ሰው እንደዚያ ነው። ጅራቱ ላይ ትንሽ ነካ ስታደርጉት ሊውጥ ይደርሳል። እና ስንነካ እንቻል እስቲ፣ ስንሰደብ፣ ከሰው መሃል ስንዋረድ፣ ከሰው መሃል ስንነቀፉላ እንቻል። ዲያብሎስ ሰዎችን የሚያታልልበት አንዱ መንገድ ምንድን ነው? እግዚአብሔር ጨካኝ ነው። እስኪ ባሉ ደግሞ ይሄም የዲያብሎስ ጥቅስ እኮ ነው። ያኛውም የዲያብሎስ ጥቅስ ነው። በተሳሳተ መንገድ እግዚአብሔር ቸር ነው ማለት ህዝብ እንዲበድል እንዲቀልድ። አሁን ምንድነው የሚደረው? ለሰራው ስራ ሁሉ ኢየሱስ ዋስትና ነው፣ ለሁሉም እንደ ስራው እከፍለዋለሁ ብሏል። ለኔ ውበት ያለው ሰው ማለት ድንግል ማርያምን የሚወድ ሰው፣ እመቤታችን የሚወድ ሰው በጣም በምድር ላይ ውብ ሰው ነው። ሰው የልብ እጅ አለው፣ የልብ አፍንጫ አለው። በልቡ እጅ እመቤታችን ጌጥ አድርጎ የያዘ ሰው፣ በልቡ አፍንጫ መዓዛዋ የሚሸተው ሰው፣ ፍቅርሽ እንደ ንጹህ ዕጣን ሸተተኝ፣ ልቤ ደግሞ በፍቅርሽ ወይን ሰከረ ይላል። በምን ያህል መጠን እንደሚወዷትም የኔ ቃሉ ብቻ ነው የሚሰማኝ። እና በአባ ጊዮርጊስ መጠን ነው ነገሩ አይገባንም። ይሄ ሁሉ ነገር የመጣው ማን ነው? እንግዲህ ማርያም አምላክን ብትሆን የምድር ጌጥ የመነኮሳት ጌጣቸው እመቤታችን ናት። የምድር ጌጥ በሉ እንጂ። አው የፍታታችን ጌጥ ሰላም ለኪ ብለን የምንጀምርባት፣ የተክሊላችን ጌጥ ሰላም ለኪ ብለን የምንጀምርባት፣ የማይሌታችን ጌጥ የቅዳሴያችን ጌጥ አንቲ ውእቱ መሶበ ወርቅ እንተምናቡ ብለን የምንጀምርባት፣ የክህነታችን ጌጥ የጵጵስናችን ጌጥ የዲቁናችን ጌጥ የቁርባናችን ጌጥ የጸሎታችን ጌጥ የሕይወታችን ጌጥ እመቤታችን ነው።